በከተማዋ ፍትሃዊ የሀብት አጠቃቀምና አስተዳደር እንዲኖር ወስኖ የሆነውን የመንግስትና የህዝብ ሀብት በአግባቡ ጥቅም ላይ እንዲውል ለማድረግ በአዋጅ የተቋቋመው የአዲስ አበባ ግዥና ንብረት ማስወገድ አገልግሎት በውስን ጊዜያት የታለመለትን ግብ በተግባር እየከወነ ይገኛል። ተቋማችን እንዳጠቃላይ እንግዲህ ሁለት መሰረታዊ የሆኑ ስራዎችን እንዲሰራ ነው የተቋቋመው። አንደኛው በተቆራረጠ መልክ በየተቋሙ ሲገዙ የነበሩትን ግዢዎች በማዕከል ደረጃ በረጅም ጊዜ ወይንም የማዕቀፍ ግዢ የምንለውን ግዢ በማከናወን ከተማ አስተዳደሩ ከግዢ የሚገኘውን ዝቅተኛ ዋጋ ተጠቃሚ እንዲሆን የማድረግ ስራ ነው የሚሰራው። ሁለተኛው አገልግሎት ሰጥተው ከአገልግሎት ውጪ የሆኑ እና በተለያየ አግባብ አገልግሎት ላይ ሊውሉ የማይችሉ ወይንም ለሌላ ተቋም በመስጠት ወይንም ጠግኖ መጠቀም የማይቻሉ እና ኦሬዲ ጥቅም አልባ የሆኑ እቃዎችን በሽያጭ እንዲወገዱ ተቋማት ሲጠይቁ የማስወገድ ስራን በመስራት በዚህም ስራ ሁለት ጥቅሞች ይኖሩታል። ቢያንስ አንደኛው የስራ ቦታዎችን ምቹና ጽዱ እንዲሆኑ እንዲሁም ከስራ ውጪ የሆኑ በከተማም ውስጥ በተለያየ ቦታ የከተማው ውበት ሊቀንሱ የሚችሉ እቃዎች፣ ንብረቶች፣ ተሽከርካሪዎችን በማስወገድ አካባቢን ጽዱ ምቹ የማድረግ ስራ ነው። ሁለተኛው ከሽያጩ በሚገኘው ገቢ ደግሞ የከተማው ገቢ ላይ የራሱን ድርሻ የመወጣት ስራን መስራት ነው። ተቋሙ በከተማ አስተዳደሩ ስር ለሚገኙ የመንግስት መስሪያ ቤቶች የሚጠቀሙባቸውን የጋራ መገልገያ እቃዎችን በአንድ ማዕከል ግዢ ለመፈጸም ወቅታዊ የገበያ ጥናት ያደርጋል። ግዢና ሽያጭ የሚባሉ ሂደቶች እስካሉ ድረስ ገበያ ጥናት መደበኛም የመደበኛ በሆነ መንገድ ይካሄዳል። ወደ ተቋም ስንመጣ ደግሞ ከመንግስት በጀት ከፍተኛውን ድርሻ የሚይዘው የመንግስት ግዢ እንደመሆኑ መጠን የኛ ተቋም ደግሞ በአዲስ አበባ ከተማ አስተዳደር ላሉ ሴክተር መስሪያ ቤቶች ግዢ ፈጻሚ እና አስወጋጅ አገልግሎት እንደመስጠቱ መጠን የገበያ ዋጋን መሰረት ያደረገ ከገበያ ዋጋ የወጣ ግዢን ባለመፈጸም በግዢ ዘርፉና በማስወገድ ዘርፉ መገኘት ያለበትን ጥቅም ለማስገኘት ሲባል የገበያ ጥናት ማከናወን ከፍተኛውን ሚና ይጫወታል ማለት ነው። ገበያ ጥናት ማለት በመንግስት ደረጃ ለተቋማቶች በአንድ ማዕከል የሚገዙ ግዢዎች አሉ። በፍሬምወርክ ወይም ደግሞ በማዕቀፍ ግዢ የሚገዙ እቃዎች አሉ። እነዛ እቃዎች በአይተም ደረጃ 7 አይነት አይተሞች አሉ። እነዛን መሰረት ያደረገ ግዢዎች ሲገዙ የገበያ ጥናት መደረግ አለባቸው። ወቅታዊ የገበያ ጥናት ተደርጎ ለሚገዙ እቃዎች ገበያው ላይ ያለው ዋጋ ይሄ ነው የሚል አክቹዋል ባይሆንም ተቀራራቢ የሆነ ዋጋ እያጠኑ ለሚገዙት እቃዎች የገበያ መነሻ ዋጋ የሚሰጥ ዳይሬክቶሬት ነው ማለት ነው። ይህ ተቋም ከተለያዩ የገበያ ቦታዎች ከማዕከላዊ ስታቲስቲክስ ኤጀንሲ የተለያዩ ተቋማትና ማህበራዊ ድረገጾችን በመጠቀም ለጨረታ መነሻ ዋጋ የሚሆን መረጃዎችን በመሰብሰብ ጥናት ያደርጋል። እንግዲህ እንደኛ ተቋም የግዢ ስርዓት ገበያ ጥናት የምናከናውነው እኛም መስሪያ ቤት የሚገዛቸውን እቃዎች ይገኛሉ ተብለው የተመረጡ 6 የማርኬት ቦታዎች አሉ። በእነዚህ የማርኬት ቦታዎች ቢያንስ 3 መረጃ ካልሆነም ደግሞ 2 መረጃ እንሰበስባለን። የእቃዎችን ዝርዝር ስፔሲፊኬሽን አያይዘን ጥናት እንወጣለን ማለት ነው። እሱን ስራ ይዘን እንሄዳለን። ነጋዴዎች ጋር መረጃ እንሰበስባለን። እሱ መረጃ ከሰበሰብን በኋላ ራሱን የቻለ ቀመርን አሰራር አለው ትንተናው ላይ። እሱን በትንተና መልክ በመስራት ለሚፈለገው አገልግሎት እንዲቀርብ ይደረጋል ማለት ነው። ብዙ ጊዜ ያው አዳጊ ወይም ደግሞ በኢንፍሌሽን ደረጃ የሚታይ ቢሆንም ነገር ግን አልፎ አልፎ ደግሞ በአንዳንድ እቃዎች ላይ ደግሞ የዋጋ ማነስ ሁኔታዎች ይታያሉ ማለት ነውና ከዚህ አንፃር ለዋጋ ማስተካከያ ይደረጋል ማለት ነው። አቅራቢዎች ጥያቄዎችን ያቀርባሉ። አሁን ያለው ዋጋ እኔ በማቀርብበት ዋጋ ወይም ደግሞ ውል በወሰድኩበት ዋጋ አዋጭ አይደለም ብለው ጥያቄዎችን ሲያቀርቡ እኛም እሱን መሰረት ተደርጎ ከክፍሉ ሲመጣልን ከግዢ ዳይሬክቶሬት ከውል ዳይሬክቶሬት ሲመጡልን የወቅታዊ ዋጋዎችን እያጠናን ለነሱ ምላሽ እንሰጣለን ማለት ነው።
ገበያ የምናጠናው ያው አንድ ቅድም እንዳልኩት በማዕቀፍ ውል ለገባንላቸው እቃዎች ነው ገበያ የምናጠናው። ያው የሚጠናውም ያንን እቃ ስፔሲፊኬሽኑ ተዘጋጅቶ ኦልሞስት በመስፈርቱ መሰረት ነው ወደ ገበያ ተወጥቶ የሚጠናው። ከተጠቃሚ ተቋማት የሚቀርብ ጥያቄ አይኖርም። ከአቅራቢ የሚቀርቡ ጥያቄዎች ናቸው። አቅራቢው ዋጋ ይጠናልኝ፣ ይከለስልኝ፣ ያለው የገበያ ዋጋና እኔ እያቀረብኩበት ያለው ዋጋ እኩል አይደለምና ታይቶ እንዲሻሻልልኝ የሚል ጥያቄ ሲያቀርብ ብቻ የገበያ ጥናቱ ይካሄድለታል። ተቋሙ ከሴክተር መስሪያ ቤቶች የሚቀርቡ የግዥና የይወገድልን ጥያቄን መሰረት በማድረግ ጥናቶችን ያደርጋል። ይህም አሰራር የእቃዎችን ወቅታዊ የገበያ ዋጋ ለማወቅና የሚፈለገውን የእቃ አይነት ለመለየትና ለማወቅ ምቹ ሁኔታን የሚፈጥር የአሰራር ስርዓት ነው። የገበያ ጥናት በመሰረታዊነት ሁለት ትላልቅ ጥቅሞች ይኖሩታል። አንደኛው ኦልሞስት ማርኬቱ ላይ የምንፈልገው እቃ አለ ወይ ለግዢ ከሆነ ራሱ የእቃው መኖርና አቬይላቢሊቲውን ቼክ ለማድረግ ይጠቅማል። ሁለተኛውና በብዛት የምንጠቀምበት እንደ ሀገርም እንደኛ ከተማም ዋጋን ለመወሰን ምን አይነት ዋጋዎች ናቸው ከተማ ላይ ያሉት ወይንም ደግሞ አጠቃላይ የእቃው ዋጋ ምን ይመስላል እንደ ሀገር ያለው እቃ የሚለውን ለማጣራት የገበያ ጥናቱ ይካሄዳል ማለት ነው። በዚህ መሰረት በሚወገዱ እቃዎችም ላይ በተመሳሳይ አትሊስት በትናንሽ ቦታዎችም በተለያየ አግባብም እቃዎቹን የሚፈልጉ አካላት ዋጋ መስጠት የሚችሉ ከሆነ እነኛን ስፔሲፊካሊ እቃዎቹን በመለየት ዋጋ እንዲሰጡ በማድረግ በሚወገዱ እቃዎችም ላይ የሚመጣው ተጫራች የመነሻ ዋጋን ሴት ለማድረግ ተጫራቹ የራሱ ዋጋ የሚሰጥበት እንዳለው ነው። መነሻ ዋጋውን ለማስቀመጥ ይረዳ ዘንድ የገበያ ጥናቱ ይካሄዳል። ዋጋውን የመጨረሻው ዋጋ ለመወሰን አሁንም ወደ ፋይናንሱን ለመክፈት የገበያ ጥናት ይካሄዳል። ሶስተኛው የገበያ ጥናት የሚካሄደው ቅድም እንዳልኩት የኛ ግዢ የማዕቀፍ ግዢ ስለሆነ አንድ ውልን ከገባን በኋላ ለ3 አመት የሚቆይ ለ2 አመት የሚቆይ ግዢ ስለምናካሄድ በእነኚህ የግዢ ሂደቶች ውስጥ አትሊስት ከ3 ወር በኋላ አቅራቢው ዋጋ የመጠየቅ ዋጋ እንዲሻሻልለት የመጠየቅ መብትን ይሰጠዋል የኛ ውልና በዛ ውል መሰረት አቅራቢው ዋጋ እንዲሻሻልለት ካቀረበ ወተን የገበያው ምን ላይ እንዳለ የገበያ አሰስመንት ይደረግለትና የዋጋ ማስተካከያ ለማድረግ የገበያ ጥናት ይካሄዳል። የግዢ ስርዓቱን ለማዘመንና ከብልሹ የአሰራር ሂደት የጸዳ ለማድረግ ወቅታዊ ጥናት እየከወነ ያለው የአዲስ አበባ ግዢና ንብረት ማስወገድ አገልግሎት የአሰራር ስርዓቱን ከነበረበት ለማዘመን ተቋማዊ ሪፎርሞችን አከናውኗል። ሪፎርም ከተሰራባቸው ተቋማቶች አንዱ የግዢ አገልግሎት ነው። በዚህም ከጥቅምት 1 ጀምሮ ሁሉም ሰራተኞች በተመደቡበት ቦታዎች ገብተዋል ማለት ነው። ከዚህ አንፃር ከጥቅምት ወር ጀምሮ ያለውን ነገር ነው እንትንምለውና አሁን በሙስና ብዙ ጊዜ ይሄ ሚስጥርን ጠብቆ ግዴታ ገበያ ጥናቶች መጠናት አለባቸው። ለምሳሌ ፋይናንሻል ሲከፈት በሚስጥር መሆን አለበት። እኛ የምናጠናቸው ዋጋዎችም በሚስጥር መሆን አለባቸው። የሆነን ድርጅት ለመጥቀም የሆነን ግለሰብ ለመጥቀም መሆን የለባቸውም ማለት ነው። ስለዚህ ይሄንን ለማስቀረት ደግሞ አጠቃላይ ሂደቱን ሂድን በሆነ ወይም ደግሞ የሚሰየሙትም ሰራተኞች የሚሰጣቸው አሳይመንት አለ። ያንን አሳይመንት በአግባቡ እንዲወጡና ኮሚኒኬት ከአመራሩ ጋር ኮሚኒኬት ተደራረጉ ስራዎችን ሂድን በሆነ ነገሮች ይሰራሉ ማለት ነው። የመገልገያ እቃዎች ያቀርቦት የጥራት እንዲሁም የዋጋ ሁኔታን ለመቃኘት ወቅታዊ የገበያ ጥናት በሚደረግበት ወቅት በአንዳንድ የንግዱ ማህበረሰብ ዘንድ የትብብር ማነስና የተዛባ የዋጋ ተመን አለመመጣጠን እንደ ችግር ይነሳል። እቃዎችን ለማጥናት እንወጣለን። የእቃዎችን ወቅታዊ ዋጋ ለማጥናት በምንወጣበት ጊዜ ከነጋዴዎች ጋር ያለው የገበያ ዋጋ ጥናት ስለ ገበያ ዋጋ ጥናት አመለካከት ትንሽ የተዛባ መሆኑ ትንሽ ስራችን ላይ እንደ ችግር እየገጠመን ያለ ጉዳይ ነው። በጣም ትልቁ ችግር እንደውም ይሄ ነው። ለማሳያ ለምሳሌ አሁን ተመሳሳይ ስፔክ ተመሳሳይ እቃ ተመሳሳይ አካባቢ ቦታ ሄደን የሚመጣው የዋጋ ልዩነት በጣም ሂውጅ ነው። በቃ ለመተንተን ሁሉ እስኪያስቸግረን ድረስ
የሚሆንበት አጋጣሚ አለ። ሁለተኛ ነገር ደግሞ ፈቃደኛ አለመሆን፣ ስጡን መረጃ፣ የገበያ ዋጋ መረጃ ስጡን በምንልበት ወቅት ነጋዴዎች ፈቃደኛ አለመሆን ከራስ ጥቅም ጋር ብዙ ጊዜ ማያያዝ እንጂ አንድ የገበያ ዋጋ መረጃ ሲሰጥ ትክክለኛ የሆነ ግዢ ስርዓት ተፈጽሞ ሀገሪቱ ማግኘት ያለባትን የኢኮኖሚክ ጥቅም እንደምታገኝ የአመለካከት ችግር መኖር አለመረዳት፣ ይሄ ትልቅ ችግር ሆኖብናል ማለት ነው። ነጋዴው ላይ ያለው የአመለካከት ችግር መሰረታዊ ነው ብዬ አስባለሁ። ምክንያቱም አሁን እኛ ወርደን ስንጠይቅ ዋጋ ሙላልን፣ ይሄ ቃል ይሄን ዋጋ ሙላልን ስንለው አንሞላም የሚሉ ነጋዴዎች በጣም በርካታ ነጋዴዎች አሉ ማለት ነው። ከዚህ አንፃር እኛ እየሰራናቸው ያሉ ነገሮች እንዳለ ሆነም ነገር ግን ነጋዴው ላይ ያለው ዋጋ ለመስጠት ያለው አንዳንዱ ደግሞ የሌለውን እቃ ፕሮፎርማ ይመስለውና ለጥናት ነው እስካላልሽው ድረስ ፕሮፎርማ ይመስለዋል። የፕሮፎርማ ዋጋ እየሞላ እኛንም ለተደጋጋሚ እንግልት የሚዳርግባቸው ሁኔታዎች አሉ ማለት ነው። አንደኛው እሱ ነው። ምክንያቱም አሁን እኛ ከአምራቾች ጋር ከነጋዴዎች ጋር ነው ዋጋ የምናጠነው። አምራቾችን በቅንነት የገበያውን ስፔኩን አይተው በተሰጣቸው ስፔሲፊኬሽን መሰረት ዋጋውን በአግባቡ ይሄ አገራዊ ሳቢውን ያለመያዝ የሚጠናው ጥና ለሀገር ይጠቅማል፣ ለመንግስት ይጠቅማል፣ ለህዝብ ይጠቅማል የሚለውን አስተሳሰብ ባለመረዳት ምክንያት እንደዚህ አይነት ችግሮች ይፈጠራሉ ማለት ነው። ትክክለኛ ዋጋ ከመጣ እኮ እኛ በአንድ ቀን ብቻ አጥንተን ልንጨርስ እንችላለን። ነገር ግን ትክክለኛ ዋጋ እስካልመጣ ድረስ የተለያዩ ዋጋዎች ይራራቃሉ። ለምሳሌ አንደኛው ድርጅት 1000 ብር ይሞላል፣ በጣም አንደኛው ድርጅት ደግሞ 10 ብር 50 ብር አድርጎ ይሞላል ማለት ነው። በጣም የተራራቁ ዋጋዎች ይሞላሉ። በዚህ ምክንያት እንደገና ድጋሚ የምናጠናባቸው ሁኔታዎች ይፈጠራሉ ማለት ነው። ከዚህ አንፃር ዝም ብሎ ለይስሙላ የሚሰጡ ዋጋዎች ስላሉ በነጋዴዎች ዘንድ ያለው የአመለካከት ችግር በትክክለኛው ዋጋ በትክክለኛው ወቅት ያለ መስጠት ዝንባሌዎች አሉ ማለት ነው። ዋጋ የሚሰጡ ሰዎች ከኛ ጋራ ቀጥታ የሆነ ግንኙነት የላቸውም ወይንም ደግሞ እኛ ከምናጠናው የገበያ ጥናት ቀጥተኛ ተጠቃሚ አይደሉም። ምክንያቱም እቃውን የሚሸጡ አይደሉም ማለት ነው በሌላ አባባል። ከዚህ የተነሳ ብዙ ጊዜ ፖዚቲቭ ሆነው አክቲቭ ሆነው ምላሽ ለመስጠት በጣም የመጓተት ሁኔታዎች ይታያሉ። ይሄን ለማድረግ በተለይ አምና የራሱ የሆነ ዶክመንት በማዘጋጀት እነኚህን ብዙዎቹን ነጋዴዎች ጋር ለመድረስና ግንዛቤ ለመፍጠር ተሞክሯል። የገበያ ጥናት ለምን ያስፈልጋል? የነሱ ዋጋ መስጠት ወይንም ትክክለኛ ዋጋ ለኛ መስጠትና በወቅቱ ሪስፖንድ ማድረጋቸው ከተማ አስተዳደሩን መንግስትን በምን እንደሚጠቅም የግንዛቤ ማስጨበጫ ስራ ለመስራት ተሞክሯል። ከዛ በኋላ የተወሰኑ ለውጦች አሉ። ፈጥነው ዋጋ ሞልቶ መስጠት፣ የጠየቅናቸው ሰዎችም ምላሽ ለመስጠት የመተባበር ባህሪ እየጠነከረ ነው። ሁለተኛም ከንግዱ ማህበረሰብ ከንግዱ ዘርፍ ጋር ለመነጋገር እየተሞከረ ነው። በየጊዜው በሚያገኙት መድረክ ላይ ይህን ጉዳይ አፕሪሼት እንዲያደርጉና ትላልቅ አቅራቢዎች የሆኑት የራሳቸውን ድርሻ የሚወጡበትን አግባብ ለመፍጠር ከንግድ ቢሮ ጋር እንዲሁም ደግሞ ከአዲስ አበባ የንግድ ትስስር ጋር በመነጋገር በተቻለ አቅም ይህንን ግንዛቤ መፍጠር ስራ እየተሰራ ነው። ግን የበለጠ እዚህ ላይ መስራት ከኛም ይጠበቃል። ባለድርሻ ሆነው እንደ ማንኛውም የነሱ ዋጋ ትክክለኛ ዋጋ መስጠት ትክክለኛና ፌር የሆነውን ዋጋ ካልኩሌት አድርገን ለአቅራቢ ለማስቀመጥ ስለሚረዳን ማለት ነው። ወቅታዊ የገበያ ጥናት መደረጉ ውስን የሆነውን ሀብት ጥቅም ላይ እንዲውል ከማድረጉም ባሻገር ጥራት ያለው ምርትና አቅርቦት ለማግኘት የሚያስችል አሰራር ነው። አንደኛው ከኢኖቬሽን ቢሮ ጋር የተጀመረ ስራ አለ። ገበያ ጥናትን የሚመለከት በራሳችንም ሶፍትዌሮችን ዴቨሎፕ በማድረግ ነጋዴዎች በቀጥታ ያንን ዋጋ እንዲሞሉልን በማድረግ ማለት ነው እኛ ጋር ያለውን ጫና ለመቀነስ ጥረት እየተደረገ ነው ያለው። ስለዚህ አገልግሎትን ማዘመን ሁለተኛው አማራጫችን ነው ማለት ነው። ስለዚህ ስናዘምን ደግሞ እንደዚህ አይነት ችግሮችን በሚቀርፍ ሁኔታ መሆን አለበት ማለት ነው። ስለዚህ ነጋዴው ላይ ያለው የአመለካከት ችግር ትክክለኛ ዋጋ የማይሰጥበት ምክንያት እኛም በማጥናት ምላሹን አገልግሎቱንም በቴክኖሎጂ በማዘመን የተሻለ አገልግሎትን እንድንሰጥና የተሻለ ዋጋ የሚቀርብበትን ሁኔታዎችን እየፈጠርን ያለ ነው ማለት ነውና ወደፊትም ከቴክኖሎጂ ጋር አያይዘን ነው አገልግሎቱን ለመስጠት የምንሞክረው። አሁን እንደ ተቋማችን ኢጂፒ የሚባለውን አገልግሎት ልንጀምር ነው። በቴክኖሎጂ የታገዘ ነው አገልግሎት የሚሰጠው። የግዥ ስርዓቱ በዛ እንዲያልፍ ነው እየተደረገ ያለው። ኦልሞስት
ትሬኒንጎች አልቀዋል። አሁን ወደ ሲስተም ለመግባት ነው ጥረት እየተደረገ ያለው። ጎን ለጎንም የገበያ ጥናቱንም አብሮ በዚህ ውስጥ እንዲካተት እየተደረገ ነው ያለው። ስለዚህ እኛም ገበያ ላይ ስንወርድ በአካል ከምናጠነው ባሻገር ደግሞ በቴክኖሎጂ ዌብሳይቶችን በመጠቀም እኛም በራሳችን ሶፍትዌሮችን ዴቨሎፕ በማድረግ አገልግሎቱን ለመስጠት ነው ጥረት እያደረግን ያለ ነው ማለት ነው። ዋናው እንግዲህ ያው አቅራቢዎች የዋጋ ማሻሻያ ዋጋው አዋጭ ካልሆነ እቃዎችን በአግባቡ ለተቋማት ማቅረብ አይችሉም። ሁለተኛ ያው የምንሰራውም ለሀገር ጥቅም እስከሆነ ድረስ ነጋዴውም ነግዶ ትክክለኛ የሆነ ፌር የሆነ ዋጋ ሊያገኝ ይገባል። ፌር የሆነ ደግሞ ትርፍም ማትረፍ ይገባዋል። ስለዚህ በኪሳራ ውስጥ መንቀሳቀስ የለበትም። በዛው መጠን ተቋማትም ደግሞ ትክክለኛ የሆነውን ብዛት እና በፈለጉት መጠን እቃዎችን ማግኘት መቻል አለባቸው። አቅራቢው ዋጋው በጣም ዝቅተኛ ከሆነበት በሚፈልጉት መጠን እቃዎችን ላያቀርብላቸው ይችላል። በተለያዩ ምክንያቶች የተፈለገውን ብዛትና መጠን ለተቋማት ላያቀርብ ስለሚችል ተቋማትም የሚፈልጉትን እቃ ተመጣጣኝ በሆነ ዋጋ ማግኘት የሚችሉበትን ሁኔታ መፍጠር ይገባናል። ይህን መልስ የሚሰጠው የገበያ ጥናት ስለሆነ አቅራቢውም ደግሞ አትሊስት ወሳኝ በሆነ ዋጋና ሊያተርፈው ለኪሳራ በማይዳርገው መጠን እቃዎችን ማምጣት ይገባዋል። ስለዚህ ለሁለቱም ጥቅም በሚውል መልኩ ተቋማትም በጣም በተጋነነ ዋጋ እቃዎችን እንዳይገዙ፣ አቅራቢውም ከበልክ በሚያገኘው ትርፍ አስቦ ውስን የሆነ የዋጋ ማሻሻያ ተደርጎለት እቃዎችን ማቅረብ የሚችልበትን ሁኔታ ለመፍጠር ከዋጋ አንጻር ከዚህ አግባብ እናየዋለን። ሁለተኛው ቅድም እንዳልኩት እነኚህ የምናጠናቸውና የምንፈልጋቸው እቃዎች ራሳቸው ገበያ ላይ አሉ ወይ? ገበያውን አሰስ የሚያደርጉ ልጆች ወይንም ባለሙያዎች ወጥተው ገበያ ላይ እቃው በብዛት የማይገኝ ከሆነ የግድ ያንን እቃ ከጨረታ ውስጥ ማውጣት ግድ ይላል ማለት ነው። በሌላ ሞዴል ወይንም በሌላ አይተም መተካትን ግድ ያሰኛል። ምክንያቱም ቅድም እንዳልኩት ለገበያ ሲወጡ ውስን በሆነ ስፔሲፊኬሽን ነው የሚወጡትና በዛ ስፔሲፊኬሽን ወይንም በዛ ብራንድ ሞዴል ገበያ ላይ እቃ የማይገኝ ከሆነ ይሄን አውቀን ፈጥነን ለውጥ ማድረግና ሌላ ጨረታ በማውጣት ገበያ ላይ አክሰሰብል የሆኑ እቃዎችን ለተቋማት ማመቻቸት ስለሚገባል ለዛም ይጠቅመናል። ምንድነው ገበያ ላይ ያለው እቃ፣ ምንድነው ገበያ ላይ ያሌለው እቃ የሚለውንም ለመወሰን የራሱ ጥቅም ስላለው ከሁለቱም አንጻር በዚህ አግባብ እናያለን ማለት ነው። ከገበያ ጥናት ጋር ተያይዞ ከተቋማትም ሆነ ከንግዱ ማህበረሰብ ዘንድ የሚስተዋሉ የአሰራር ችግሮችን ለመፍታት እንዲሁም አገልግሎቱን ለማዘመን ሁሉም የበኩሉን ሊወጣ ይገባል። የኛ ተቋም ይህን የማዕቀፍ ግዢውን የሚገዛው ለተቋማት አገልግሎት ነው። ተቋማት ደግሞ ማህበረሰቡን ነው የሚያገለግሉት። የነሱ በወቅቱ እቃዎችን ማግኘት፣ ፌር በሆነ ዋጋ እቃዎችን ማግኘት ለህብረተሰቡ መልሰን ለምናሰጠው አገልግሎት ትልቅ ጥቅም ያለው ስለሆነ ይህንን ጉዳይ ሁሉም አቅራቢ የሆኑ ድርጅቶችም ነጋዴዎችም ተገንዝበው አንደኛ በግዢ ሂደት ውስጥ በሚደረገው ውድድር እውነተኛ የሆነ ገበያ ላይ ያለ ትክክለኛ የሆነ ዋጋ ይዘው ወደ ውድድር መቅረብ ይገባቸዋል። ከተወዳደሩም በኋላ በዛው መጠን ደግሞ አቅርቦታቸውን ለተቋማት ማምጣት ይገባቸዋል። በገበያ ጥናት ላይ ባለው ኮንትሪቢዩሽን ደግሞ የራሳቸውን ድርሻ በአግባቡ መወጣት ነው። ይሄም ማድረጋቸው ቅድም እንዳልነው ለተቋማትም ለራሱ ለአቅራቢው ውጤታማ ሆኖ ስራውን እንዲሰራ አትራፊ ሆኖ ስራውን እንዲሰራ ከኪሳራ ነፃ ሆኖ ስራውን እንዲሰራ ትልቅ ጥቅም ስላለው ሁሉም ባለ ድርሻ የራሱን ድርሻ በመወጣት የመንግስት አገልግሎትም በተቀላጠፈ መንገድ እንዲሄድ ነጋዴውም ደግሞ ትክክለኛ የሆነውን ትርፍ አግኝቶ ስራውን እንዲሰራ ለማድረግ የራሱ ድርሻ ስላለው የኛን አገልግሎት ሰራተኞች ወደ እነሱ ሲሄዱ በወቅቱ ሪስፖንድ ማድረግና ትክክለኛ የሆነውን መረጃ በመስጠት ትብብር ቢያደርጉ የተሻለ ሊሆን ይችላል የሚል ሀሳብ